መስፍን ጌታቸው፣ ጆን ተስፋዬ። አቤት ጆን ተስፋዬ አንተ አይደለም። ተነሱታሽ እሱ ተነሱታ አንተ እሱ እዚህ ዳግመኛ እንዳለ ቤተሰቦች የሰኞች ናቸው። ይሸርበማ አለ ማርማር shout without no sugar mafia area mola እኔ የምለው ትናንት አዲሱ ጉዳይ ሰምታችኋል? የናዝራዊ የምትባለው ወደ ቻይና ከኢትዮጵያ ወደ ቻይና 500 ምናምን ኪሎግራም ኮኬን ይዛ ገባ ስትል እኔም ኢትዮጵያ ውስጥ 5 ኪሎ ኮኬን ከየት ምትገኝ? አረ ማምሱ ይስተከማከና እሷም ደግሞ 5 ኪሎ ኮኬን ካተገኘ ወደ ቻይና ምን አስወሰዳት? እዚሁ አትተው ነበር እናሰምርላት ነበር ይላሉ አንዳንዶች። ሰላም ነው ወንድሜ ሱሌማን አንተ ነህ? አዎ ማን ኪዱ ሰርፕራይዝ እንባላለን። አንተ አይደብርም እንዴ? ኧረ ቆይ ልክ ነገር አንተ አይደብርም? ከልጃ ምንድነው 4 ዓመት አረብ ሀገር ሄዳ ለፍታ ባጃጅ ስትወሰድ ታያለች። አንተ ውሻ አንተ ምሱ አንተ አንድ ጥፍር ያለ ሰውዬ ሶላይ ታረጋለህ። ደግሞ እኮ የሚገርመው ምን መሰለህ? አንድ ሱዳን እኮ 200 ሺህ ብር ከፍላሽ እኮ ብሎ አረብ ሀገር ያስገባት። እንደዚህ ደረጋል። ስንት ጨረቃ ቤት ትገዛ ነበረ ለአንተ ባጃጅ በገዛችበት። አዋራቁና እንደዚህ ሀገር ለቃ ቤት ልጅ እንደዚህ ነገር ትፈጽማለህ? ፍሬውን ልንከሰው ነው መቋጠር ነው እንደሚል። ለማንኛውም ምን ብላለች መሰለህ? ምንም ብንጣላ 4 ዓመት ቢሆንም ከኢሞ ላይ ፕሮፋይልን አላነሳውም ብላ ይሄንን አበባ ልካላለች። አንተ ግማታ አፈር ይበላል። ደግሞ አዲሱ በሽታ ይዟል። እንደዚህ ፊት ይቀላል ነው እንቋጥረው ግድ የለም አይደለም ብር ጨምራ ማለት ነው። ቀጣይ ፓኬጂንግ ላቁ ካለች ብር ነው የምናስመጣው። ምንም አንራራለን። ቀጣይ ጥይት ነው። አንተ ካዲ ትሻ የማለት ያዘን የነፋውት እሺ። ቀጣይ ስንመጣ የሰርግ ነው ያዘን ነው ገጣባ እስኪ በእናትሽ ብሩ መኪና ላይ ጫንልኝ ለመዝናናት እየሄድኩ ነው። ኧረ ሰው እየጠበቀ ነው ከላይ አንደኛ ፎቅ ላይ ነው። ምን አይነት ሰው? የሆነ ሰውዬ መጥቶ ከላይ አለ። ኧረ በእናትሽ ተይ በቃ ቡናና ምግብ ብላ ቡና ማፊለትና በቃ እንሄዳለን። ተይ ኧረ ሰላም እንኳን በለው አንተም ብሎ ነው የመጣው። እሱ ሰላምታ የሚያደርግልኛል ነው። ቻው በቃ በይ ቡና ፊለት። ኧረ የሆነ ነገር አትለው። ብሩ ጫንልኝ እስኪ መኪና ላይ ነይ ብሩ ጫናን። ወይ ጉድ! ሰው ሲመረቅ ኮንግራቹሌሽን እንላለን። ሰው ሲሞት ምን እንላለን? ሃፒ በርዝዴይ ኤቢዲ አረ ያሳብድሽ። እኔ አባዶ ነው ያልኩሽ። አምናለች 49 ትሪሊዮን 49 ምንድን ነው 49? አያት 49 እኮ ነው ያልኩሽ። ኦኬ እሺ ግራምፓ 49 አረ 49 ቦታ ይቆራርጥ እጭ እንዴ ነው በቃ መሲ ጋዜጠኛው ነው። እናት ዳቦ ግዢልኝ። ኧረ 5 10 ካለሽ የለኝም አባት ደረስ ቸግሮኛል። ዳቦ ግዢልኝ ነው እንዴ? ሰላም ነው እናት? ሰላም። ሜክሲኮ ብራንች ቡክን ከፍችልን ነበር። በስመ አብ ይኸው አዲስ አበባን ጨርሼ ደብረ ዘይት ደርሻለሁ። ምንም የቀረኝ የለም። አመሰግናለሁ። ወይ ተይ እናት ወይ ኧረ በስመ አብ እንዴ እስካሁን ቡክ ላይ ናችሁ? ኧረ እናት ሰላም ነው? ውጤታማና ስኬታማ መሆን ትፈልጊያለሽ? አዎ። እንግዲያውስ አልፋ ብሬቶች እንባላለን። መገናኛ ኧረ በእናታችሁ በቃኝ። እኔ አንድ ያስጨርሽኛ። በዚህ ጋር ዳቦ ግዢልኝ፣ በዚህ ጋር ንግድ ባንክ ቡክ ክፈች። ምንድነው? በቃ እኔ ብር የለኝም ተውኝ። በቃ እኔ ስለብስ ያለኝ መስላ የለኝም። ሰሙኒ ሳንቲም የለኝም ተውኝ። በቃ ግድ የለሽም
በእንጂ መሪ አጩብኝ ካራክተሩ ስራ ለራሴ አጩብኝ ምንድነው ቅናተኛ አንተም ታሊካ ነው እምቢ አሉ እንዴ ዲክላይን አረጉ አቶንም ማለት ጸጉረን እንኳን አላስገቡልኝ አረ እባክሽ ልጨርሽ መጥቼ ነው ሊጨርሱ ነው እንጂ ሊጨርሱ ነው ህልሜና ሊጨርሱ አረ ቀስ እንዳትደፊ እንዲ ከምትቻኩ በያንጓ አትጂ አው እስከ 30% ባነሰ ዋጋ እኮ በያንጓ ምን ትችላለሽ ደሞ ያንጓ አዲስ 30 ሚሊዮን ፕሮሞ ከተጠቀምኩ የመጀመሪያ ጉዞ ላይ 30% ዲስካውንት ታገኛለህ እሱ ግን የሚሆነው አፕሊኬሽን ወርደሽ ተጠቀሚ ብቻ ነው ደርሻለሁ ያ ዳይሬክተር ደረስኩ በቃ እናንተ ውጡ በቃ መጣሽ በቃ ዘጋ ቁጭ ጀርባሽን ነው የምፈልገው እሺ ጀርባሽን ፊትና ጀርባ አይለይሽ እናት ጀርባን አይተው ደናደርክ ይበሉ ወይኔ ቡና መጠጫ በባዶ መጠጫ ነው